እንጨት ላይ ያሉት ብረቶች የመሳሪያ መስቀያ ናቸው። እነዚህ መሳሪያ መስቀያ ናቸው። ይህ እንግዲህ መልበሻ ክፍል ነው። ወደ አዳራሹ ግሩም ነው በጣም የሰራ አሰራሩ የሚገርም ነው። አጥሩ ቆርቆሮ ነው። ቆርቆሮ በላይ አለው። አሃ ቅዝቃዜ ይዛል። አሁን ሰዓቱ ነው ወይ ቆያቸው ቆይ እሺ የቤቱ ስራ እንደዛ አይነት ነው። እንደዛ ተሰርቶ በጭቃ ይለጠፋል። ከተለጠፈ በኋላ እንደዛ ይለሰናል። ይሄን ይቀባ ያው ባህልና ቱሪዝም ነው። አሰራሩ በጠቅላላው በእንደዛ አይነት ነው። ሲሚንቶ የለውም። ይሄ ጣራው ወራጁ ሰደንጨት ነው። ማገሩ ቀርከሃ ነው። የተማገረበት ጠፍር ነው። ጠፍር እንግዲህ የበሬ ቆዳ እየተቀደደ በዛ ነው የተማገረው እንደነበረ ነው። በመጀመሪያ አጼ ምኒልክ ይሄንንም ቤተክርስቲያኑንም በሳር ክዳን ነው የሰሩት። ከዛ በኋላ ንግስት ዘውዲቱ በቆርቆሮ አደረጉት። በዛ ቆርቆሮ እስካሁን ድረስ ቆየ። አሁን ሙዚየሙ ከተሰራ ወዲህ ይታደስ ሲባል ባህልና ቱሪዝም ንግስት ዘውዲቱ ያደረጉትን ቆርቆሮ አንስቶ አዲስ ቆርቆሮ ከስራ አድርጎ ነው ያደሰው። ይህን እንጨቱን አልነካም። ከዚህ በላይ ሌላ ማገር መጥቶ ቆርቆሮ መጥቷል። ከቆርቆሮ በላይ ማገር መጥቶ ሳር ከድኗል። የቆየው እንግዲህ ከአጼ ምኒልክ ሳር ክዳን በኋላ ንግስት ዘውዲቱ ባደረጉት ቆርቆሮ ነው። አሁን ግን ያን ቆርቆሮ አንስቷል። ይሄ ባህልና ቱሪዝም ያደረገው ቆርቆሮ ነው። እንጨቱ ያው በጠፍር እንደተማገረ እንደነበረ ነው። ጠፍር እንግዲህ የበሬ ቆዳ ነው። ግድግዳው በአጠቃላይ ከዚህ ከኖራው በስተቀር እንግዲህ አሰራሩ ያው ሲሚንቶ የለም። በእንደዚህ አይነት የንጉሱ የንግስቲቱ መመገቢያ ክፍል ነው። የሚመገቡበት ነው። እነዚህ የሚጠጡ ነገሮች ያው ወይን፣ ጠጅ፣ ጠላ የሚደረግበት ነው። ይሄ ከዚህ ከአዲሱ እንጨት በስተቀር ያው እነሱ እንደሰሩት ነው እንደነበረ ነው። ይሄና ያ አንድ ናቸው። የዛ ማስቀመጫ ነው። ማር ስጋ ማስቀመጫ ነው። ቀልዱ የስጋ መስቀያ ነው። የበሬ ቀልድ ነው። የስጋ መስቀያ ነው። ቀልዱ እንግዲህ አሁን በድንጋይ ውስጥ ያደረጉት ያው ከባድ ነገር ይይዛል እና ይህ በአጠቃላይ የዛ ክፍል ነው። እንግዲህ ወደ አዳራሹ አዳራሹ ይሄ ነው። ስብሰባ ግብዣ የሚያደርጉበት አዳራሽ ይሄ ነው። እዚህ ጋር የንጉሱ የንግስቲቱ የክብር ቦታ ነው። ተወራሪዎች በዛ ይገባሉ። ደጃዝማች በሚቀጥለው በር፣ ራሶች በዚህ በፊት ለፊቱ በር ይገባሉ። ይሄ እንግዲህ ስብሰባም ግብዣም ባለ ጊዜ የሚያስተናግዱበት አዳራሽ ይሄ ነው። ግሩም ነው። ችግሩ በጣም ይገርም ዲዛይኑ ራሱ ስታየው ይሄ የጠጅ መጥመቂያ በርሜል ነው። ያው ከእንጨት ገንዳ ይባላል። የጠጅ መጥመቂያ ነው እና ይሄ ሸክላ ነው። ያው ጋን ነው። የጠላ መጥመቂያ ነው። ቀንዱ የስጋ መስቀያ ነው። ወደዚህ ወደ አዳራሹ ለመኳንንቱ የሚያስተናግዱበት ነው። ይሄኛው ክፍል ምግብ ማስተናገጃ ነው። ምግብ የበሰለ ምግብ በዚህ በር ገብቶ እዚህ ያርፋል። ወደ አዳራሹ የሚያስተናግዱበት ነው። ምግብ ማሳረፊያ ነው። ይሄ እንግዲህ ያው በኃይለ ሥላሴ ጊዜ ግለሰቦች ተቀምጠውበታል። አሁን ይህን አዳራሹን አባታቸው ሞተዋል። ከእናታቸው ጋር ነው። አንድ ቤተሰብ ነበር የያዘው። ያው ልጆቹ ብዙ ናቸው። በዚህ ምክንያት እንግዲህ እንትና ቤቱ የተሰራበት ያው እንደዚህ አይነት ድንጋይ
ናና አሪፍ ጠላ ቤት ታሳየኛለህ ዛሬ እሱስ አላል አሪፍ ጠላ ቤት ታሳየኛለህ ሳንጋብዝም ማለት ከምሳ በኋላ ተንግጫቸው ጋር የሚዝናኑበት ነው የተመሰረተበትን ቀን የሚያስረዳ ይህ ጽሑፍ ነው። ጦርነቱ ስንት ዓመት በፊት ማለት ነው? 13 ዓመት በፊት ማለት ነው። ረጅም ጊዜ ነው። የመጀመሪያ ባህል ያው ባህር ዛፍ ውሃ ስላለው አይወድም። ይህ እንግዲህ በቃ ሜዳ ነው፣ ያው እርሻ ነው። አሁን እየጣይቱ ተስካሪው በሮቼው እነኝም